ይሄ ልጅ is a young Ethiopian kid that's designing his own. ሌላ ነገር ደግሞ ቃሉ አሁን የጀመርከው ኮንተንት ስታይል እንዳታቋርጠው። ዓለምን እያነጋገረ ያለ ወጣት ማን ነው? ከኢትዮጵያ መንደሮች ተነስቶ የፓሪስና የኒውዮርክ የፋሽን ባለሙያዎችን ያስደመመው ምስጥርስ ምንድነው? ቃሉ ፑቲክ ስሙ አሁን በሶሻል ሚዲያ ተጠቃሚዎች ዘንድ ብቻ ሳይሆን በዓለም አቀፍ የፋሽን ተቋማት ውስጥ በከፍተኛ አድናቆት እየተጠራ ይገኛል። ይህ ተራ የቲክቶክ ቪዲዮ አይደለም። ይህ በኢትዮጵያዊ የፈጠራ ጥበብ የተቃኘ የዓለም አቀፍ የፋሽን አብዮት እንጂ። ቃሉ ፑቲክ በቲክቶክ ገጹ የሚያጋራቸው ይዘቶቹ ተራ ቪዲዮዎች ሳይሆኑ እያንዳንዱ እንቅስቃሴው የቀለማት ምርጫውና የካሜራ አጠቃቀሙ የጥበብ ጥራት ጣሪያ ላይ የደረሰ ሆኗል። ለዚህ ነው ታዋቂ የውጭ ዲጂታል ሚዲያዎች ሳይቀሩ ይህ ወጣት ድንቅ ነው በማለት ስለ ስራዎቹ ሰፊ ሽፋን መስጠት ጀመሩት። የዓለም አቀፍ የዘርፉ ባለሙያዎች በአንድ ነገር ተስማምተዋል። ቃሉ ያለው የፈጠራ ብቃት አሁን ካለው የዓለም አቀፍ የፋሽን ደረጃ ጋር እኩል የሚራመድ ብቻ ሳይሆን አዳዲስ አቅጣጫዎችንም መጠቆም የሚችል ሆኗል። ኢትዮጵያዊ ወጣት በዓለም የፋሽን መድረክ ላይ የራሱን አሻራ ለማሳረፍ ጊዜው አሁን መሆኑን በተግባር እያሳየ ይገኛል። የዚህን ወጣት ተሰጥኦ የተመለከቱ በርካታ ግለሰቦች ቁሳቁስና የትምህርት ድጋፍ ለማድረግ እጃቸውን እየዘረጉ ነው። ይህ መልካም ነው። ነገር ግን የጥበብ ባለሙያዎች አንድ ትልቅ ማስጠንቀቂያም አላቸው። ቃሉ ፑቲክ የሚፈልገው የዕለት እርዳታ ሳይሆን እሱ የሚፈልገው በዓለም አቀፍ ደረጃ ሊያግዘው የሚችል ሙያዊ ድጋፍ ነው። ይህ ወጣት ተገቢውን ድጋፍ ካገኘ ነገ በዓለም አቀፍ የፋሽን መድረኮች ላይ ማየት ከባድ አይሆንም። የሱ ስኬት የግለሰብ ብቻ ሳይሆን የኢትዮጵያን ዲጂታል የፈጠራ አቅም ለዓለም የሚያሳይ ትልቅ አጋጣሚ ይሆናል። ኢትዮጵያ በታሪክና በጥበብ ብቻ ሳይሆን በዘመናዊ የፈጠራ ስራም ዓለምን የማምራት አቅም እንዳላት ቃሉ ፑቲክ ሕያው ምስክር ነው። አጋጣሚውን በአግባቡ ከተጠቀመበት በቅርቡ ኢትዮጵያን በዓለም አቀፍ መድረክ የሚወክል ትልቅ ተጽዕኖ ፈጣሪ እናገኛለን። ቃሉ ፑቲክን በቪዲዮው ላይ ስናየው ሁሉም ነገር በቀላሉ የሚሰራ ይመስለናል። ነገር ግን እውነታው ሌላ ነው። እያንዳንዱን አጭር ቪዲዮ ለመስራት ቀናትን ይፈጅበታል። ልብሶቹን እንዴት አቀናጅቶ መልበስ እንዳለበት ያስባል። ካሜራውን የት ጋር ቢያስቀምጠው ይበልጥ እንደሚያምር ያጠናል። ከዚያም ሰዓታትን ወስዶ ያቀናብረዋል። ቃሉ ያሳየን ትልቁ ነገር ውጤታማ ለመሆን ውድ ዕቃ ሳይሆን ጠንካራ ጥረት ያስፈልጋል የሚለውን ነው። የቃሉ ስኬት ለኢትዮጵያ ወጣቶች አዲስ መንገድ ከፍቷል። ቀደም ሲል ፋሽንና ቪዲዮ መስራት እንደ ቀልድ ይታይ ነበር። አሁን ግን በቤታችን ሆነን ጥበባችንን ለዓለም በማሳየት ገንዘብ ማግኘትና ታዋቂ መሆን እንደሚቻል ቃሉ እያሳየን ይገኛል። ይህ ደግሞ ብዙ ወጣቶች በፈጠራ ስራ ላይ እንዲሰማሩና ራሳቸውን እንዲረዱ ትልቅ በር የከፈተ ነገር ሆነዋል። ብዙ የውጭ ሀገር ሰዎች ስለ ኢትዮጵያ ያላቸው ዕውቀት ውስን በሆነበት በዚህ ጊዜ ቃሉ ግን በስራዎቹ አማካኝነት የአሁኗን ኢትዮጵያ እያሳያቸው ይገኛል። ደሳሳ ጎጆ በምትመስል ቦታ ላይ የሚቀረጹት እነዚህ ዘመናዊ ቪዲዮዎች አገራችን ምን ያህል የጥበብና የውበት ባለቤት መሆኗን ለዓለም ይመሰክራል። እሱ ሳይናገር ሀገሩን ለዓለም እያስተዋወቀ ያለ ጎበዝ አምባሳደር ነው። የቃሉ ተጽዕኖ በሱ ብቻ አይቆምም። እሱን አይተው እኔም እችላለሁ ብለው ስልካቸውን አንስተው ችሎታቸውን ማሳየት የጀመሩ ብዙ ልጆች አሉ። እሱ ለብዙዎች ተስፋ ሆነዋል። ከየትም ተነስተህ በትጋት ከሰራ ዓለም ትሰማለች የሚል ትልቅ ትምህርት ለትውልድ አስተምሯል። አሁን ቃሉን ማድነቅ ብቻ አይበቃም። ወደፊት የተሻለ ደረጃ ላይ እንዲደርስ የባለሙያዎች ምክርና እገዛ ያስፈልገዋል። ስራዎቹን እንዴት በንግድ መልክ ማሳደግ እንዳለበት፣ ከዓለም አቀፍ ኩባንያዎች ጋር እንዴት መስራት እንዳለበት የሚረዱትን ሰዎች ካገኘ ነገ ከኢትዮጵያ አልፎ የዓለም ፋሽን መሪ መሆኑ የማይቀር ነው።